በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን ትምህርት የምትከታተሉ ክርስቶሳውያን ወገኖቼ የእግዚአብሔር ጸጋና ሰላም በእያላችሁበት ከእናንተ ጋር ይሁን። መለኮታዊ ጥበቃውም አይለያችሁ። ይህን የምንማረውን የሃይማኖት ትምህርትም ለማስተዋል እንድትችሉ የልደያን እዝነ ልቦና የከፈተ የምህረት አምላክ የውስጥ አይኖቻችሁን ለቃሉ ያብራላችሁ። ክብርና ምስጋና ፍጥረቶቹን በልዩ ልዩ መንገድ ለሚያስተምር ለአምላካችን ለእግዚአብሔር ይሁን። ዛሬ ትምህርት 2ን አቅርቤላችኋለሁ። እንደሚታወቀው ባለፈው ጊዜ ትምህርተ ክርስትና በሚል ርዕስ ትምህርት ጀምረናል። መግቢያውንም ትምህርት 1 ብለን አይተናል። በዚያ ባለፈው ሲዲ ውስጥ ትምህርተ ክርስትና ማለት ምን ማለት እንደሆነ፣ የትምህርቱ ታሪካዊ መነሻ ምን እንደሆነ፣ ከዚያ በኋላ አሁን ለምንማረው ትምህርተ ክርስትና በጸሎተ ሃይማኖት ላይ ተመስርተን ለምናጠናው ትምህርተ ክርስትና መነሻ የሚሆኑትንና ታሪካውያን የሆኑትን ቤተክርስቲያን የምትቀበላቸውን ጉባኤዎች መቼና እንዴት ወዴት እንደተካሄዱ አይተናል። ለምሳሌ የኢየሩሳሌምን ጉባኤ አይተናል። በ51 ዓመተ ምህረት ኢየሩሳሌም እንደተካሄደ ተሰብሳቢዎቹ ሐዋርያት እንደነበሩ፣ እንደዚሁም የወሰኗቸውን ውሳኔዎች ምን ምን እንደሆኑ አይተናል። የኒቄያ ጉባኤ ሁለተኛውን ጉባኤ አይተናል። የት እንደተካሄደ ዓመተ ምህረቱም 325 ዓመተ ምህረት እንደሆነ አይተናል። ተሰብሳቢዎቹም 318 ሊቃውንት እንደነበሩ አይተናል። ምክንያቱ ማሪዎስ እንደነበረ እናስታውሳለን። ቀጥሎ የቁስጥንጥንያን ጉባኤ አይተናል። የቁስጥንጥንያ ጉባኤ በ381 ዓመተ ምህረት ነበረ። ይቅርታ ባለፈው ሲዲ ላይ 318 የሚለው ተገልብጦ የተነበበ ነው። 381 ዓመተ ምህረት ነው ትክክለኛው። ስትማሩ የምትከታተሉበትን ለተልእኮ ተማሪዎች የተዘጋጀውን ማስታወሻ ሽታችሁን ተመልከቱ። ገጽ 3 ላይ ለስብሰባው ምክንያት የሆኑት ሰዎችም በዚሁ ገጽ ላይ ተጠቅሰዋል። አራተኛው ጉባኤ የኤፌሶን ጉባኤ እንደሆነ አይተናል። ዓመተ ምህረቱም 431 እንደሆነና ቦታው ኤፌሶን፣ ተሰብሳቢዎቹም 200 ኤጲስቆጶሳት፣ የስብሰባው ሊቀ መንበርም ወይም መሪው ታላቁ ቄርሎስ የእስክንድርያው ፓትርያርክ እንደነበረ ተመልክተናል። ምክንያቶቹንም በገጽ 4 ላይ አብራርተናል። ዛሬ በኒቄያው ጉባኤ የተወሰነውን የጸሎተ ሃይማኖትን የመጀመሪያውን አንቀጽ ሁሉን በያዘ ሰማይና ምድርን የሚታየውንና የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን የሚለውን ነው የምንማረው። ስለዚህ ሁላችሁም ይህን ለመማር ገጽ 6 ላይ የማስታወሻ ጽሑፋችሁን እንድታወጡ ጋብዛችኋለሁ። ይህ ጽሑፍ ያልደረሳችሁ ትምህርቱን የምትከታተሉ ሰዎች ደግሞ ልብ ብላችሁ ካዳመጣችሁት በማስታወሻው ጽሑፍ ላይ
ያሉትን ጥቅሶችና ማብራሪያዎች ሙሉውን ስለማቀርብላችሁ በሲዲው ላይ ብዙ ነገር አያመልጣችሁም። ነገር ግን ማስታወሻ ከመያዝ ሌላ ነገር ልባችሁ እንዳይከፈል ለማድረግ ሲባል በዚህ ትምህርት ላይ የሚጠቀሱት ዋና የመጽሐፍ ቅዱስ ጥቅሶች በመማሪያ ጽሁፉ ላይ ገጽ 6 ላይ ተጠቅሰዋል። ጽሁፉ ያላችሁ ሁላችሁም ጽሁፉን ከፊታችሁ አድርጋችሁ ትምህርቱን እንድትከታተሉ ተጋብዛችኋለሁ። አሁን ሁላችንም ልቦናችን አንቅተን ወደ ጸሎተ ሃይማኖት ትምህርት እንሄዳለን። አባቶቻችን 318ቱ ሊቃውንት ስብሰባቸውን ሲያጠናቅቁ ሁላችን የምንጠበቅበትንና በቅዱሳት መጻሕፍት መሰረት ሃይማኖታችን የምናጸናበትን የራሳቸውን አንዳች ሐሳብ ሳይጨምሩ በቅዱስ መጽሐፍ ላይ ተመስርተው እግዚአብሔር በቅዱስ መጽሐፍ ለኛ የገለጸልንን ሃይማኖት በታረመና በተለቀመ በተዋበና ባማረ በትንሽ ሐረግ ብዙ ምስጢር እየተናገሩ እንዲህ ብለው የሃይማኖታችንን አቋም አሳውቀውናል፣ አስተምረውናል። ስለዚህ ማንኛውም ክርስቲያን ሊያውቀውና ሊማረው የሚገባው ሊያምነውና ሊታመነው ሌላውንም ሊያሳምንበት የሚገባው የጸሎተ ሃይማኖት የመጀመሪያው አንቀጽ የዛሬው የትምህርታችን ርዕስ ሁሉም በያዘ ሰማይና ምድርን የሚታየውንና የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን የሚል ነው። በዚህ ላይ አባቶቻችን ያመለከቱትን ነገር እናስተውል። መጀመሪያ ሁሉም በያዘ ይላሉ። ይህ ማለት ሁሉም ፈጥሮ በያዘ፣ ሁሉ በእጁ ባለ፣ ሁሉን ቻይ በሆነ፣ ሁሉም በሚመግብ፣ ሁሉም በሚንከባከብ፣ ሁሉ የሱ በሆነ፣ ከሱ ውጭ ምንም ነገር ያልሆነበት፣ ሁሉን የያዘ፣ ሁሉን ቻይ፣ ሁሉም ፈጣሪ በሆነ ማለታቸው ነው። ሁሉም በያዘ ጠቅለው ይህን ብሎ በማተት ፈንታ ሁሉን ብለው ባጭር ቃል ተጠቅመዋል። ሁሉን በያዘ ሰማይና ምድርን የሚታየውና የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን። የመጀመሪያው ሐረግ ሁሉም በያዘ ነው። እግዚአብሔር ግሩም አምላክ ነው፣ የሁሉ ፈጣሪ ነው። እግዚአብሔር ሁሉን ቻይና ብቻውን አምላክ የሆነ አምላክ ነው። በነገራችን ላይ አሁን የምንማረው ትምህርት ስለ እግዚአብሔር አብ ነው የሚያመለክተው። ምክንያቱም በአንድ አምላክ በእግዚአብሔር አብ እናምናለን ነው የሚለው። ይህን ትምህርት ስንማር አሁን ስለ እግዚአብሔር አብ፣ ትንሽ ቆይተን ደግሞ ስለ እግዚአብሔር ወልድ፣ እዚያም አልፈን ስለ እግዚአብሔር መንፈስ ቅዱስ እንማራለን። ይህም በቤተ ክርስቲያን ምስጢረ ሥላሴ የሚባለው ትምህርት ነው። በጠቅላላ እግዚአብሔር ብለን ስንናገር አብንም ወልድንም መንፈስ ቅዱስንም በአንድ ቃል መጥራታችን ነው። ነገር ግን እግዚአብሔር አብ ካልን ወይም አብ ካልን ስለ እግዚአብሔር አብ መናገራችን ነው። ወልድ ኢየሱስ ክርስቶስ አማኑኤል ወይም እግዚአብሔር ወልድ ካልን ደግሞ ስለ ወልድ መናገራችን ነው። መንፈስ ቅዱስ ወይም እግዚአብሔር መንፈስ ቅዱስ ካልን ስለ መንፈስ ቅዱስ መናገራችን ነው። ሶስቱም በአንድ ላይ ግን ስንጠራ እግዚአብሔር ብለን እንጠራለን። ምክንያቱም በክርስትና ትምህርት ሁላችን እንደምናውቀው እንደምናምነው እግዚአብሔር በስም 3 በአካል 3 በግብር 3 ነው። ነገር ግን እግዚአብሔር በመለኮት 1 በአገዛዝ 1 በስልጣን 1 አምላክ ነው። በመፍጠር በመመገብ ሁሉን ነገር በማድረግ 1 አምላክ ነው። የእግዚአብሔር የስም 3ነቱ አብ ወልድ መንፈስ ቅዱስ ይባላል። የአካል 3ነቱ አብ ማለት ከሶስቱ አካላት የአንዱ አካል ስም ነው። ይህ እግዚአብሔር አብ ፍጹም አካል ፍጹም መልክ አለው። እንደዚሁ ወልድ ከሶስቱ አካላት የአንዱ አካል መጠሪያ ስም ነው። ወልድም እንደ አብ ፍጹም አካል ፍጹም መልክ አለው። መንፈስ ቅዱስም ከሶስቱ አካላት የአንዱ አካል መጠሪያ ስም ነው። እሱም ፍጹም አካል ፍጹም መልክ አለው። እንደዚህ በስም 3 የሆነው በአካልም 3 የሆነው እግዚአብሔር በመለኮት ግን 1 ነው። መጽሐፍ ቅዱስ የሚያስተምረው እግዚአብሔርን በዚህ መልክ ነው። ይህ አንቀጽ በዚህ ሰዓት ሊከብዳችሁ እንደሚችል ይሰማኛል። በሰፊው ራሱን ችሎ ምስጢረ ሥላሴ የሚል አንቀጽ 3ቱን እንደጨረስ ታገኛላችሁ። አንድ ሲዲ እዚያ ላይ በሰፊው ትማሩታላችሁ። ስለዚህ 318ቱ ሊቃውንት በዚህ አንቀጽ ላይ ሁሉም በያዘ ሰማይና ምድርን በፈጠረ አሉ። ይህን ሲሉ እግዚአብሔር አብን የገለጹበት ቃል ነው።
ነገር ግን እነዚህ ሐረጎች ወልድንም መንፈስ ቅዱስንም ይመለከታሉ። ስንደርስ በቦታው እናያለን። እግዚአብሔር ማለት ከሱ አስቀድሞ አንዳች ነገር ያልነበረ አምላክ ነው። ከእግዚአብሔር ፊትም ሆነ እግዚአብሔር በፍጥረቱ ለፍጥረቱ ከመገለጡ በኋላ ሌላ አምላክ አለመኖሩን ሁሉን የፈጠረ ብቻውን የባህሪ አምላክ የሆነ እርሱ ብቻ መሆኑን ቅዱሳት መጻሕፍት ያስተምራሉ። 318ቱ ሊቃውንት ሁሉም በያዘ አሉ። ሁሉን ቻይ በሆነ ሁሉም ፈጥሮ በሚመግብ ማለታቸው ነው። ሰማይና ምድርን የሚታየውንና የማይታየውን በፈጠረ አሉ። ቀጥለው ሰማይንና ምድርን ሰማይን የፈጠረ ምድርንም የፈጠረ የሚታየውንና የማይታየውን በፈጠረ አሉ። ሰማይ መላእክትንም ይወክላል፣ ምድር ሰዎችንም ይወክላል። ሰማይንና ምድርን የፈጠረ እንዲሁም በሰማይ ያሉትንና በምድር ያሉትን የፈጠረ ማለትም ነው። በሰማይ መላእክት አሉ፣ በምድር የሰው ልጆች አሉ። በምድር ሰው ብቻ ሳይሆን እንስሳት አሉ፣ አራዊት አሉ፣ ውሃ አለ፣ ሌላም እጽዋት፣ አዝሪት፣ አትክልት አሉ። በምድር ያለውን ሁሉ በፈጠረ ማለት ነው። በሰማይም እንደዚሁ እግዚአብሔር የፈጠራቸው ብዙ ነገደ መላእክት አሉ። የሚታየውንና የማይታየውን በፈጠረ አሉ። የሚታይ ለምሳሌ በአካል የምናየው አለ፣ ተፈጥሮ ሳለም ማናየው አለ፣ ደግሞ እንደ ነፋስ ያለ ሌላም አይነቶች ማናያቸው አሉ። መላእክትን ለምሳሌ በአይነ ስጋ እናያቸው፣ ረቂቃን ናቸው፣ ከመታየት በላይ ናቸው። አንዳንዶቹን ደግሞ በርቀታቸው ምክንያት ማናያቸው አሉ። በርቀትም ሆነ በርቀታቸው ምክንያት ረቂቅ በመሆናቸው ምክንያት ማናያቸውን ፍጥረቶች በፈጠረ ማለት ነው። የሚታየው ደግሞ እንደ ሰው ያለ፣ እንደ እንስሳት ያለ፣ እንደ እጽዋት ያለ፣ እንደ አዝሪት አትክልት ያለው ነው። እግዚአብሔር ለሚታዩት ሁሉ ፈጣሪ ነው። እግዚአብሔር ለማይታዩት ሁሉ ፈጣሪ ነው። እግዚአብሔር የሚታዩትንም የማይታዩትንም ፈጥሯል። የሚታዩትም ሆኑ የማይታዩት መናፍስቱም ሆኑ በአካል ገዝፈው የምናያቸው ነገሮች ከእግዚአብሔር ውጭ አይደሉም። አጥኞች አጥንተው ፈልገው የሚያገኟቸው ማንኛቸውም ነገሮች በሙሉ በእግዚአብሔር የተፈጠሩ ናቸው። የሚታየውም ይሁን የማይታየው፣ ስውሩም ይሁን ግልጡ፣ የምናውቀውም ይሁን የማናውቀው፣ በሰማይ ያለውም ይሁን በምድር ያለው፣ የምንይዘውም ይሁን ልንይዘው የማንችለው፣ የምንጨብጠውም ይሁን ሊጨበጥ የማይችለው ረቂቁ ነገር ሁሉንም ነገር በፈጠረ በእግዚአብሔር አብ እናምናለን አሉ አባቶቻችን። ሁሉም በያዘ በእግዚአብሔር አብ እናምናለን። ሰማይና ምድርን የሚታየውና የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን። ሁሉም የሚገልጹት አንድ አምላክ የሆነውን እግዚአብሔር አብን ነው። ስለዚህ በዚህ ላይ የምናየው አምላካችን እግዚአብሔር የሁሉም ፈጣሪ መሆኑን ነው። መጽሐፍ ቅዱስ እንደሚያስተምረን እግዚአብሔር 22 ስነ ፍጥረቶችን ፈጥሯል። ቤተክርስቲያን በቅዱስ መጽሐፍ ላይ ተመስርታ ስነ ፍጥረትን በ22 ትልልቅ ክፍል ከፍለዋለች። በ22 ትልልቅ ክፍል ከፍለዋለች። ስለዚህ እነዚህን ሰለስቱ ምዕት ሁሉን ብለው ባጭሩ ገልጸዋቸዋል። ወይም በሰማይና በምድር የተፈጠሩ ብለው በሌላ ቋንቋ ተናግረዋቸዋል። በሌላ ቋንቋ ደግሞ አሁንም እንደገና የሚታዩና የማይታዩ ብለው ተናግረዋቸዋል። እግዚአብሔር የተለያዩ ፍጥረቶችን የሚታዩና የማይታዩ በሰማይና በምድር ያሉ ብዙ ፍጥረቶችን ፈጥሯል። እነዚህንም ሁሉ የፈጠረው እግዚአብሔር በአንድነቱ በሶስትነቱ ነው። ለምሳሌ ስለ ስነ ፍጥረት የሚናገረውን የመጀመሪያውን የመጽሐፍ ቅዱስ መጽሐፍና የመጀመሪያውን ምዕራፉ እንድታነቡ ተጋብዛችኋለሁ። ኦሪት ዘፍጥረት ምዕራፍ 1ን ሁላችሁም አንብቡት። እኔ አልፎ አንዳንዱን አነብላችኋለሁ። እግዚአብሔር ሰማይና ምድርንም ሆነ የሚታየውና የማይታየውን የፈጠረው ከእሁድ እስከ አርብ ባለው ጊዜ ነው። እግዚአብሔር መፍጠር የጀመረው እሁድ ቀን ነው። እሁድ ማለት በግዕዝ የመጀመሪያ ቀን፣ አንደኛ ቀን፣ ፍጥረት መፍጠር የተጀመረበት ቀን ማለት ነው። ስለዚህም መጽሐፍ ቅዱስ እንዲህ ይላል፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውኃ ላይ ሰፎ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃን ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ። እግዚአብሔርም ብርሃንና ጨለማን ለየ። እግዚአብሔር ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጧትም ሆነ አንድ ቀን ይላል። ይሄ መጀመሪያው ቀን ፍጥረት ነው። በስነ ፍጥረት መጽሐፋችን በሰፊው ይህ አንቀጽ ተብራርቷል።
በዚያ መሰረት እግዚአብሔር በሰማይና በምድር ያን ጊዜ ሰማይና ምድርን ጨምሮ የፈጠራቸው ፍጥረቶች ብዙዎች ናቸው። ሰማይን፣ ምድርን ማለትም አራቱን ባህሪያት ነፋስን፣ እሳትን፣ ውሃን፣ መሬትን ከዚህም በተጨማሪ መላእክትንና ብርሃናትን የፈጠረው ሌሊትንና ቀንንም ያዘጋጀው በዚያ ዕለት ነው። እነዚህን ፍጥረቶች እግዚአብሔር በዕለተ እሁድ በመጀመሪያው ቀን ፈጠረ። ልድገምላችሁ። እግዚአብሔር እሁድ ቀን የፈጠረው ሰማይን፣ ምድርን፣ ነፋስን፣ እሳትን፣ ውሃን፣ መሬትን፣ ሰማያትን፣ መላእክትን፣ ብርሃንን፣ ጨለማን ነው። በዚያም መሰረት ጧትና ማታ ቀንና ሌሊት መሆን በዚያው ጊዜ ጀምሯል። ስለዚህ እነዚህን ሁሉ እሁድ ቀን ፈጥሯል። ሰኞ ሁለተኛው ቀን ነው። ሰኞ ማለት ሰኑይ ከሚለው ከግዕዝ ቃል ተቃንቶ የመጣ ወደ አማርኛ የተለወጠ ስም ነው። ሰኑይ ማለት ሁለተኛ ቀን ማለት ነው። ይህም ከመጽሐፍ ቅዱስ የተወሰደ ስያሜ ነው። ምክንያቱም የኢትዮጵያ ዕለታት ስያሜ ፍጹም ከቅዱስ መጽሐፍ ጋር የተያያዙ ናቸው። እንደሚታወቀው ምዕራባውያን በጣዖት አምልኮ በጣም የተሸነፉ ስለነበሩ ቀኖቻቸው ሁሉ የድሮዎቹን ጣዖታት የሚያስታውሱ ናቸው። ለምሳሌ የእኛን እሁድ እነሱ ሰንደይ ነው የሚሉት። ሳንደይ ማለት ነው የፀሐይ ቀን ማለት ነው። የፀሐይ አምላክ የሚመለክበት ቀን ማለታቸው ነው በእነሱ። መንደይም ምናልባት ደግሞ ሙንደይ ሊሆን ይችል ይሆናል። ስለዚህ እንደዚህ እያደረጉ ከጣዖታት ጋር በተያያዘ በተለያየ መንገድ የተሰየሙ ስያሜዎች አሏቸው። የኛው ግን አብዛኛው ከስነ ፍጥረት ጋር የተያያዘ ከመጽሐፍ ቅዱስ ስያሜ ጋር አብሮ የሚሄድ አንደኛና ሁለተኛ ቀን የሚል ስያሜ ነው ያለው። ስለዚህ እሁድ አንድ ቀን ማለት እንደሆነ ሰኞ ሁለት ቀን ማለት ነው። ሰኞ ያደረገው አዲስ ነገር መፍጠር ሳይሆን ያለውን ፍጥረት መልክ ማስያዝ ነው። እግዚአብሔርም ይላል ቁጥር 6 ላይ በውሃዎች መካከል ጠፈር ይሁን አለ፣ በውሃና በውሃ መካከል ይከፈል አለ። እግዚአብሔርም ጠፈርን አደረገ፣ ከጠፈር በታችና ከጠፈር በላይ ያሉትን ውሃዎች ለየ። እንዲሁም ሆነ። እግዚአብሔር ጠፈርን ሰማይ ብሎ ጠራው። ማታም ሆነ ጧትም ሆነ ሁለተኛ ቀን ይላል፣ ሰኞ ማለት ነው። በዚህ ቀን ሰኞ ቀን እግዚአብሔር ያደረገው ምንድነው? እሁድ ዕለት የፈጠረውን ውሃ ቦታ ሰጠው። ግማሹ ውቅያኖስ የምንለው ነው። ሌላው ደግሞ አንደኛውን አካል ከሶስት ነው የከፈለው። አንደኛው አካል ደግሞ ጠፈር ሆኗል። ይሄ ቀና ብለን ፀሐይ ጨረቃን የምናይበት እንደ ሰማይ ያለው ነው። ሌላው ደግሞ ከምድር በታችና ከምድር በላይ የውሃ አካል እንዳለ የስነ ፍጥረት መጽሐፍ ይናገራል። ስለዚህ ውሃዎችን በየቦታው ከፋፈላቸው። ሰኞ የተሰራው ስራ እሱ ነው። ማክሰኞ ሶስተኛ ቀን ነው። በእኛ በግዕዛችን ሰሉስ ይባላል። ሶስተኛ ቀን ማለት ነው። ስለዚህ በሶስተኛው ቀን ደግሞ እግዚአብሔር ያደረገው ምንድነው? ከምድር ላይ ማንኛውም አዝርዕት፣ አትክልት፣ እጽዋት እንዲበቅሉ ነው ያደረገው። ይህንንም ዘፍጥረት 1 ቁጥር 9 ጀምሮ እስከ 13 ታነቡታላችሁ። ከምድር ላይ የበቀለው ሁሉ የተገኘው ያን ጊዜ ነው። ረቡዕ ዕለት እግዚአብሔር የፈጠረው ፍጥረት ፀሐይ፣ ጨረቃን፣ ከዋክብትን በሰማይ ላይ እንዲታዩ ማድረግና ብርሃንን በምድር ላይ እንዲታይ ማድረግ ነው። ይህንም ዘፍጥረት ምዕራፍ 1 ቁጥር 14 ጀምሮ እስከ 19 ድረስ ታነቡታላችሁ። ሐሙስ ዕለት እግዚአብሔር የፈጠረው በባህር ውስጥ የሚኖሩ ከባህር ወደ የብስ ከየብስ ወደ ባህር እያሉ የሚመላለሱትን ፍጥረቶች ነው የፈጠረው። ይሄውም ኦሪት ዘፍጥረት ምዕራፍ 1 ቁጥር 20 እስከ 23 ተጽፏል። ዓርብ ዕለት እግዚአብሔር የፈጠረው የፍጥረት ሁሉ አውራ የሆነውን ሰውንና በየብስ የሚኖሩትን እንስሳትን አራዊትን ነው የፈጠረው። ይህንንም የምታነቡት ኦሪት ዘፍጥረት ምዕራፍ 1 ቁጥር 24 ጀምሮ እስከ 28 ስታነቡ ነው። በዚህ መንገድ እግዚአብሔር ሰማይና ምድርን የሚታየውና የማይታየውን በውስጧ ያለውን በውስጣቸው ያለውን ሁሉ ፈጥሯል። ስለዚህ አምላካችን ፈጣሪ ስለሆነ ሁሉን ቻይም ስለሆነ ሁሉም በያዘ እነዚህን ሁሉ ፈጥሮ በያዛቸው፣ በሚመግባቸው፣ በሚንከባከባቸው፣ በሚመራቸው፣ በሚያስተዳድራቸው የሰማይም የምድርም ፈጣሪ በሆነ በሰማይም በምድርም የሚታየውና የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን አሉ ማለት ነው እኒህ አባቶች። ይህንን ነው የምናምነው እኛ። እግዚአብሔር ሁሉን የያዘ አምላክ እንደሆነ እኛንም ከኛ ውጭ የሆኑትንም የሚታዩትንም የማይታዩትንም የያዘ እግዚአብሔር ነው።
የፈጠረም እግዚአብሔር ነው። ሁሉን ቻይነቱን የሚያመለክት ነው ሁሉን የያዘ የሚለው። ሁሉን ቻይ ማለት ነው በሌላ ቋንቋ ሁሉን አድራጊ ማለት ነው። ሁሉን መጋቢ ማለት ነው። ሁሉ የሱ የሆነ ማለት ነው። ሁሉ በሱ የሚመራ ሁሉ በሱ ቁጥጥር ስር ያለ ማለት ነው። ምስጋናና ክብር ለእርሱ ይሁን። ሰማዩን የፈጠረ ምድሩን የፈጠረ የሚታየውን የፈጠረ የማይታየውን የፈጠረ የሚታየውን ሰው የማይታዩትን መላእክት የፈጠረ የሚታየውን ውሃ የማይታየውን ነፋስ የፈጠረ ረቂቁን ግዙፉን የፈጠረ ምሉኡን ውሱኑን የፈጠረ የሁሉ ፈጣሪ የሆነ በእነዚህ በስድስቱ ቀኖች ከእሁድ እስከ ዓርብ ሁሉን ባከናወነ በእግዚአብሔር አብ እናምናለን የምንለው። ቅዳሜ ቀን ይህን ሁሉ ከፈጠረ በኋላ እግዚአብሔር እንዳረፈ ኦሪቱ ይናገራል። ያም ማለት ደክሞት አረፈ ማለት ሳይሆን ስራው ፍጹም መሆኑን ለማመልከት ነው። ስራውን ጨረሰ ማለት ነው። ይህን ካሉ በኋላ ቀጥሎ የተናገሩት አንቀጽ ምን የሚል ነው? በአንድ አምላክ ይላል ቀጥሎ። አስተውሉ። እስካሁን ያየነው ሁሉም በያዘ የሚለውን አይተናል ምን ማለት እንደሆነ። ሰማይና ምድርን የሚታየውና የማይታየውን በፈጠረ የሚለውን አይተናል። የሚታይ ማለት የማይታይ ማለት የትኛው ፍጥረት እንደሆነ አይተናል። ምን እንደፈጠረም እግዚአብሔር አይተናል። መቼ ምን እንደተፈጠረም አይተናል። ከዚህ በኋላ ይህን ሁሉ ባደረገ በሶስት አምላክ ሳይሆን በሁለት አምላክ ሳይሆን በአንድ ትልቅ አምላክና በአንድ ትንሽ አምላክ ሳይሆን በአንድ አምላክ እናምናለን አሉ። በአንድ አምላክ እናምናለን አሉ። ታስታውሱ እንደሆነ በትምህርታችን ውስጥ አርዮስ ምን ነበር ያለው? በታሪክ ውስጥ እግዚአብሔር አብ ወልድን ከፈጠረ በኋላ በወልድ ሌላውን ፈጠረ ብሎ ነበር። ስለዚህ 318ቱ ሊቃውንት ለሱ መልስ ሲሰጡ የሚታየውንም ሆነ የማይታየውን ሰማዩንም ሆነ ምድሩን የፈጠረ ራሱ እግዚአብሔር ነው እንጂ ሌላ ፍጥረት ፈጥሮ በሌላ ፍጥረት አይደለም የፈጠረው። የዚህ ሁሉ ባለቤት ሁሉን የያዘው ሁሉን የፈጠረው መጋቢውም እግዚአብሔር ነው ብለው አርዮስን እያሳፈሩ ነው። አርዮስን እያሳፈሩ ነው። በአብና በወልድ መካከል በመፍጠር ስራ ምንም አይነት ልዩነት እንደሌለ ደግሞ ልናይ ነው። ራሱ ባሁኑ ባነበብነው በዘፍጥረት ላይ እንኳን እግዚአብሔር ብርሃን ይሁን አለ ሆነ ነው የሚለው። ያ ማለት በቃሉ እየተናገረ ማለት ነው። እግዚአብሔር ወልድ ማለት የእግዚአብሔር አብ ቃል ነው። አሁን እኔ ለምሳሌ የምናገራችሁ የምትሰሙት ቃሌን ነው የምናገረው እኔ ነኝ። ቃሌ ከኔ የተለየ አይደለም። መለኮታዊ ቃሉ አካላዊ ቃሉ የመናገሪያ ቃሉ ነው ወልድ ለአብ። ስለዚህ አዲስ የተፈጠረ ነገር ሳይሆን በአብ ልቦና የነበረ ያለ የአብ የወልድ የመንፈስ ቅዱስ ሐሳብ የሚገለጥበት ቃል ነው። ስለዚህ በአብ ልቦናነት ዓለሙ ታስቦ በወልድ ቃልነት እየተነገረ የተፈጠረ በመሆኑ ዓለምን የፈጠረ ራሱ እግዚአብሔር መሆኑን በመግለጽ አባቶቻችን አርዮስን አሳፈሩት። ያንን ነው የሚያሳየን። ስለዚህ ይህን ሁሉ በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን አሉ። በእግዚአብሔር አብ ሲሉ ወደፊት ምስጢረ ሥላሴን የምንማር ስለሆነ ከሶስቱ አካላት አንዱን አካል እዚህ ላይ ጠቀሱ። አንድ አምላክ የሚለው ሁሉንም የሚወክል አብንም ወልድንም መንፈስ ቅዱስን የሚወክል ሲሆን በእግዚአብሔር አብ ሲሉ ደግሞ ከሶስቱ አካላት አንዱን አካል አብን ጠቅሰዋል። ስለዚህ እናምናለን አሉ ማሰሪያቸውን። ሁሉም በፈጠረ በእግዚአብሔር አብ እናምናለን ማለት ማመን ማለት ይህን ያደረገ እግዚአብሔር አብ ነው ብለን እንቀበላለን፣ እናምናለን፣ እንስማማለን። የምናምነው የምንደገፈው ፈጣሪያችን ነው የምንለው እግዚአብሔርን ነው። የዚህ ሁሉ ፈጣሪ እግዚአብሔር ነው ማለት ነው። ክርስቲያኖች እምነት ትልቅ ነገር ነው። አባቶቻችን ሁሉም በያዘ ሰማይና ምድርን የሚታየውና የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን አሉ። እናምናለን ነው ያሉ። እኛም ይህን ልናምን ይገባል፣ ለሌሎቹ ልናሳምን ይገባል። ሁሉን ቻይ እግዚአብሔር እንደሆነ ሁሉን የፈጠረ እሱ እንደሆነ አንድ አምላክ ብቻ እንደሆነ እግዚአብሔር እሱም ሁሉን እንዳደረገ ልናምንና ሌላው ልናሳምን ያስፈልጋል። ለዚያ ነው ትምህርተ ክርስትና የተባለው ትምህርታችን። እስኪ አሁን እነዚህን አንቀጾች በጠቅላላ እስካሁን በማብራሪያ መልክ አሳይቻችኋለሁ። እነዚህ አባቶች ይህን ነገር ሲናገሩ ከየት አመጣው ተናገሩት? ከመጽሐፍ ቅዱስ ነው። ውሳኔያቸውን ፍጹም ያደረገውና በዓለም አቀፍ ደረጃ ተቀባይነት እንዲኖረው ያደረገው ፍጹም መጽሐፍ ቅዱሳዊ መሆኑ ነው። ስለዚህ እያንዳንዱን ነገር እያስረገጥን እናያለን። አንድ አምላክ ብለዋል። በአንድ አምላክ እናምናለን ብለዋል።
መጽሐፍ ቅዱስ የሚያስተምረው አንድን አምላክ ነው። ሌላ አምላክ እንደሌለ መጽሐፍ ቅዱስ ይናገራል። ከእግዚአብሔር በፊትም ሆነ እግዚአብሔር በፍጥረቱ ለፍጥረቱ ከመገለጡ በኋላ ሌላ አምላክ አለመኖሩን፣ ሁሉን የፈጠረ ብቻውን የባህሪይ አምላክ የሆነ እርሱ ብቻ መሆኑን ቅዱሳት መጻሕፍት ያስተምራሉ። ለምሳሌ እግዚአብሔር መድኃኒት ነው የሚል ስም ያለው ኢሳይያስ እኔ እግዚአብሔር ነኝ፣ ከኔ ሌላ ማንም የለም፣ ከኔም በቀር አምላክ የለም፣ በፀሐይ መውጫና በምዕራብ ያሉ ከኔ በቀር ምንም ሌላ እንደሌለ ያውቁ ዘንድ አስታወቅኩህ፣ አንተ ግን አላወቅኸኝም፣ እኔ እግዚአብሔር ነኝ፣ ከኔ ሌላ ማንም የለም። ከጥንት ይህን ያሳየ ከቀድሞስ የተናገረ ማን ነው? ያሳየሁስ የተናገርሁስ እኔ አይደለሁምን? እኔ እግዚአብሔር አይደለሁምን? ከኔ በቀር ሌላ አምላክ የለም። እኔ ጻድቅ አምላክ ነኝና ከኔ በቀር ሌላ የለምና ወደ እኔ ዘወር በሉ ትድኑም አላችሁ ይላል ኢሳይያስ 45:5-7 እንደገና ቁጥር 18-23 ያለውን ስታነቡ እግዚአብሔር የባህሪይ አስገኝ በመሆኑ የሁሉ መነሻና ምክንያት የሆነ የብሱንና ባህሩን የሚያጠኑ ፍጥረቶች አጥንተው ይህ ነው ሊሉት የማይችሉ በማይመረመር ወይም ምክንያት በሌለበት ባህሪይ የሚኖር ከእርሱ በፊት አምላክ የሌለ ከእርሱም በኋላ የማይሆን ብቻውን አምላክና መድኃኒት የሆነ አምላክ መሆኑን ቅዱሳት መጻሕፍት ይናገራሉ። ለምሳሌ መዝሙር 76 ቁጥር 19ን ኢሳይያስ 43:10-13 ብናነብ ተጨማሪ መረጃ እናገኛለን። ከዚህ በተጨማሪ መጽሐፍ ቅዱስ ስለ አንድ አምላክ ስለ እግዚአብሔር እንዲህ ይላል። እስራኤል ሆይ ስማ፣ አምላክህ እግዚአብሔር አንድ ነው። ዘዳግም 6:4 በአንድ አምላክ በእግዚአብሔር አብ እናምናለን የሚለውን ሐሳብ ከዚህ ነው የወሰዱት እነዚህ አባቶች። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አምላካችን እግዚአብሔር አንድ እግዚአብሔር ነው። ስለዚህ በአንድ አምላክ እናምናለን ሲሉ በዚህ ላይ ተመስርተው ነው። ሁለተኛው ሌላው ጥቅስ ከኔ በቀር ሌሎች አማልክት አይሁኑልህ ዘጸአት 20 ቁጥር 3 ይህ ማለት አምላክ የለም ከኔ በቀርና ሌላውን አምላክ ብለህ አታምልከው ማለት ነው። ሰው እንጨቱን ድንጋዩን አምላክ ሊለው አይገባም። አድባር ቆሌ ብሎ ሊያመልክ አይገባም። ሀብቱንም እንደ አምላክ ሊያየው አይገባም። ከእግዚአብሔር በቀር ሌላ አምላክ፣ ሌላ መጠጊያ፣ ሌላ መድኃኒት፣ ሌላ ፈጣሪ የለም። ያን ጊዜ እግዚአብሔር እስራኤል ሆይ ስማ ያለ እግዚአብሔር ዛሬም ይህን መልእክት የምትከታተሉትም ሰዎች አንተ ሰው ሆይ፣ አንቺ እናት ሆይ፣ አንቺ እህት ሆይ፣ አንተ ወንድም ሆይ ስማ፣ ስሚ፣ ስሙ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው፣ ሌላ አምላክ የለም ይለናል። ስለዚህ ይህን አንድ አምላክ እግዚአብሔርን እኛ አውቀን ለልጆቻችን ልናሳውቅና ልናስተምር ይገባል። አባቶቻችን ይህንን ነው የወሰኑልን። ከዚህ በኋላ ሌላውን ጥቅስ እንጨምራለን። አንድ ጥቅስ እንግዲህ እግዚአብሔር በላይ በሰማይ በታችም በምድር አምላክ እንደሆነ ሌላም እንደሌለ ዛሬ ወቅ በልብህም ያዝ ይላል ዘዳግም 4:39 በላይ በሰማይም ይሁን በታች በምድርም ይሁን ሌላ አምላክ እንደሌለ ፈጣሪ አንድ አምላክ ብቻ እንደሆነ ሌላም እናምንበት ሊኖር እንደማይገባና እንደሌለም እንድናውቅ ታዘናል ዘዳግም 4:39 ስለዚህ ሰለስቱ ምዕት በአንድ አምላክ በእግዚአብሔር አብ እናምናለን ሲሉ በዚህ ላይ ተመስርተው ነው። አንድ አምላክ አንደኛው ከሐረጋቸው አንዱ እሱ ነበር። ስለዚህ እግዚአብሔር አንድ ነው። ሁለተኛ ሶስተኛ የለውም። አንዳች ነገር አይጨመርበትም። አንድ አምላክ እግዚአብሔር ብለን እናምናለን። ሁሉን የፈጠረ ሁሉን የያዘ እግዚአብሔር አንድ ነው። በአንድ አምላክ እናምናለን እንዳሉ ሁሉ ሌላ የተናገሩት ቁልፍ ቃል የሚታየውና የማይታየውን በፈጠረ የሚል ቃል ተናግረዋል። ይህንንም የወሰዱት ከቅዱስ መጽሐፍ ነው። ለምሳሌ መጀመሪያ ኦሪት ዘፍጥረት ምዕራፍ 1 ላይ ያለውን ቅድም አንብቤላችሁ አይታችኋል ምን ያክል እግዚአብሔር ሁሉ እንደፈጠረ። ከዚህ በተጨማሪ 4 ጥቅሶችን ከመጽሐፍ ቅዱስ አነብላችኋለሁ። በሰማይና በምድር የሚታየውና የማይታየውን በፈጠረ ያሉት አባቶቻችን በ6 ቀን ሰማይና ምድርን ባህርንም ያለባቸውንም ሁሉ ፈጥሮ በሰባተኛው ቀን አርፏልና ብሎ መጽሐፍ ስለሚናገር ነው። ይህንንም ዘጸአት 20 ቁጥር 11 ላይ እናገኛለን። ኦሪት ዘጸአት ምዕራፍ 20 ቁጥር 11 ምን ይላል? በ6 ቀን ማለት ከእሁድ እስከ ዓርብ ማለት ነው ሰማይና ምድርን ባህርንም ያለባቸውንም ሁሉ ማለት በእነዚህ በሰማይም በምድርም ያሉትን ሁሉ ፈጥሮ በሰባተኛው ቀን አርፏልና
አንተም ያን ቀን አክብረው ብሎ እግዚአብሔር መመሪያ ሰጥቷል። ሁለተኛ ጥቅስ ከማህፀን የሰራሁህ ይላል የሚቤዥህ ወይም ከማህፀን የሰራህ የሚቤዥህ እግዚአብሔር እንዲህ ይላል ሁሉን የፈጠርሁ ሰማያትን ለብቻዬ የዘረጋሁ ምድርንም ያጸናሁ እግዚአብሔር እኔ ነኝ ይላል ኢሳይያስ 44 ቁጥር 24። እኛን በማህፀን የሰራን አምላካችን እግዚአብሔር እርሱ ነው፣ ሌላ አይደለም። ማንም በራሱ ፈቃድ አልመጣም። ማንም በራሱ ጉልበት እንድንወለድ አላደረገንም። ወላጆቻችን እንኳን ቢሆኑ ማንም በራሱ ኃይልና ጥበብ የመጣ የለም። እግዚአብሔር በማህፀን ውስጥ ሰራን። እግዚአብሔር በማህፀን ውስጥ አዘጋጀን። ሁሉን የፈጠርኩ ሰማይና ምድርን ብቻዬን የዘረጋሁ ይላል እግዚአብሔር። ማንም አብሮት አልነበረም። አርዮስ እንዳለው መጀመሪያ እግዚአብሔር ሌላ ፍጥረት ፈጥሮ በዚያ ፍጥረት አይደለም ዓለሙን የፈጠረው። ማንም አልነበረም ከእግዚአብሔር ጋር። እግዚአብሔር ራሱ ነው ዓለሙን የፈጠረው። ብቻዬን ነበርኩ፣ ብቻዬን ነው ሰማዩን ምድሩን የዘረጋሁት ይላል። ብቻዬን ነው ዓለሙን ያጸናሁት ይላል። ሁሉን የፈጠርኩ ሰማያትን ለብቻዬ የዘረጋሁ ምድርንም ያጸናሁ እግዚአብሔር እኔ ነኝ ይላል። ለዚህ ነው ብቻውን ስለፈጠረን ሰማዩንም ምድሩንም ብቻውን ስለፈጠረ የሁሉ ባለቤት እሱ ስለሆነ ሁሉን የያዘም እሱ ስለሆነ የሁሉም አምላክ እሱ ስለሆነ አምልኮና ስግደት ለሱ ብቻ የምናቀርበው የሚመለክ እግዚአብሔር ነው። ብቻውን የፈጠረ እኛን በመፍጠር ማንም አላገዘው፣ ማንም አልተባበረም፣ ማንም ሐሳብ ያቀረበ የለም። አካላቶቻችን እንዴት መተከል እንዳለባቸው እጅ የትላይ፣ እግር የትላይ፣ አይኖች የትላይ፣ ሌላውም የህዋስ ክፍላችን እንዴት መቀመጥ እንዳለበት፣ ሰው እንዴት መፈጠር እንዳለበት፣ ምን ያክል እድሜ መኖር እንዳለበት ከእግዚአብሔር ጋር ሆኖ የወሰነ ማንም የለም። መላእክትን ሲፈጥር እንዲህ አድርገህ ፍጠራቸው፣ ሰውን ሰው አድርገህ መልአክን መልአክ አድርገህ ፍጠረው ብሎ እግዚአብሔርን ያማከረው የለም። ሰማዩን እንዲህ አድርገህ ፍጠር፣ ምድርን እንዲህ አድርገህ ፍጠር፣ ውሃን እንዲህ አድርገህ ፍጠር ብሎ እግዚአብሔርን ያማከረው የለም። ወይም ሰማይና ምድርን ሲያጸናና ሲዘረጋ ስራ ያገዘ ውሃ ያቀበለ ድንጋይ ያቀበለ የለም። እንደ አንድ ግንብ ሰሪ እግዚአብሔር ሁሉም ብቻውን ነው ያደረገው። በራሱ ልቦና ታስበን በራሱ መለኮታዊ ፈቃድ ተወደን በራሱ መለኮታዊ ስምረት ተከናውነን እሱ ባለው ጊዜ በሱ ፈቃድ ተፈጥረናል። ሰማይም ምድርም እንዲሁ ከሱ የተነሳ ሆኗል። ከዚህ የተነሳ አምላካችን እግዚአብሔርን እናከብረዋለን፣ እናመሰግነዋለን። ምስጋናና ክብር ለአምላካችንና ለአባታችን ለእግዚአብሔር ይሁን። ሌላው ከዚህ ቀጥሎ የምናየው ሶስተኛው ጥቅስ ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ ይላል መዝሙር 89 ቁጥር 2። ይህም ሁሉም ሳይፈጠር የነበረ ብቻውን አምላክ እሱ እንደሆነና ከሱ የተነሳ ሁሉ እንደተፈጠረ የሚያመለክት ነው። ሌላው አራተኛው ጥቅሳችን እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ዮሐንስ 4 ቁጥር 24። ይህ ፈጣሪነቱን ብቻ ሳይሆን ሁሉን ቻይነቱን የሚያሳይ ነው። በሁሉም ቦታ የሚገኝ መንፈስ የሆነ ብቻውን ሁሉን ስለፈጠረ በእውነትና በመንፈስ በተሰበረ ልቦና ሰው ሁሉ የሚያመልከው የሚገዛለት አምላክ መሆኑን ያመለክታል። ስለዚህ 318ቱ የቤተ ክርስቲያን ሊቃውንት አርዮስን ረድተው ለኛ ይህን አንቀጸ ሃይማኖት የሁሉ ፈጣሪ መሆኑን ያስተማሩን በእነዚህ ቅዱሳት መጻሕፍት ላይ ተመስርተው ነው። ከዚህ በኋላ የምናየው ከዚህ አንቀጽ ላይ ሁሉን ቻይ ፈጣሪ የሚለውን ነው። ይህም ሁሉም በያዘ የሚለውን ሁሉን ቻይ ፈጣሪ ብየዋለሁ እኔ። እግዚአብሔር ሁሉን ቻይ ነው። ምክንያቱም ሲጀምሩ በመጀመሪያ እንዳየነው ሁሉም በያዘ ነው ያሉት አባቶቻችን። ሁሉን ቻይ በሆነ ሁሉም በፈጠረ ማለታቸው ነው። ሁሉ በእጁ ባለ ማለታቸው ነው። ሁሉ በእጁ ሁሉ በደጁ እንደምንለው ማለት ነው። ሁሉም በያዘ ብለው ስለነበረ ይህን ሐሳብም አባቶቻችን ከቅዱስ መጽሐፍ ላይ ተመስርተው ነው የተናገሩት። ምክንያቱም እግዚአብሔር በሁሉም ቦታ ያለ፣ ሁሉን የሚያይ፣ ሁሉን የሚሰማ፣ ሁሉን የሚመለከት፣ በሁሉም ላይ የሚፈርድ ብቻውን አምላክ ብቻውን መድኃኒት ነው። ስለዚህ ምን ይላል መጽሐፍ? ሰው በስውር ቢሸሸግ እኔ አላየውምን? ሰማይና ምድርን የሞላሁ እኔ አይደለሁምን? ይላል እግዚአብሔር። ኤርምያስ 23:24 ሰው በስውር ቢሸሸግ እኔ አላየውምን? ሰማይና ምድርን የሞላሁ እኔ አይደለሁምን? ይላል እግዚአብሔር። እንዴት ደስ ይላል! ይኸውላችሁ ክርስቲያኖች፣ የፈጠረን አምላክ ሁልጊዜ የሚያየን ነው።
መጽሐፈ ነገሥትን የጻፈ እግዚአብሔር ሰው አይኖቹ በምድር ሁሉ ያያሉ ብሎ ተናግሯል። ሰው በስውር የፈጠረው ሰው በስውር ቢቀመጥ እግዚአብሔር የትም ቦታ ያያዋል። እኛ አንዳንድ ጊዜ የሚመስልን ቤተክርስቲያን ስንመጣ መንፈሳዊ ጉባኤ ካለበት ስንሄድ ወይም ደግሞ አንድ የእግዚአብሔር ሰው ነው የምንለውን ሰው ስናይ ነው እንደው ስለ እግዚአብሔር የምናስበው አንዳንድ ነገር የምንፈራው እንደው አለባበሳችን ሁሉ የምንለውጥበት ጊዜ አለ። ነገር ግን የትም ቦታ እግዚአብሔር ያያል። በስራ ቦታ፣ በየትኛውም ማህበራዊ ኑሮ በምንሳተፍበት ቦታ ሁሉ እግዚአብሔር አለ። ሰማይና ምድርን የሞላ ነው እግዚአብሔር። ሰማይና ምድርን የሞላው እኔ አይደለሁም ምን ነው ያለው? የትም ቦታ በቤተ እግዚአብሔር በቤተ ክርስቲያን የምናከብረውን አምላክ በኑሯችን ልናከብረው ይገባል። በማህበራዊ ኑሯችን ውስጥ ልናከብረው ይገባል። አንዳንድ ሰዎች ባዘጋጇቸው የጭፈራ ቤቶች፣ የዘፈን ቤቶች፣ ሌላም አሳዛኝ ነገር የሚፈጸምባቸው ቦታዎች ላይ እግዚአብሔር ያለም አይመስላቸውም። አይኖቹ የሚያየው አይመስላቸውም። እግዚአብሔር በዚያ ቦታ በረድኤት ባይገኝም ነገር ግን ሁሉን ቻይ በመሆኑ ሁሉን እግዚአብሔር ያያል። እግዚአብሔር በምድር ላይ የቀጠራቸው ካድሬዎች የሉትም። አይኖቹ በምድር ሁሉ ያያሉ። ማን ምን እንደሚሰራ ማን ከማን ጋር እንደሆነ ያውቃል። ስለዚህ ባወቀው ገንዘብ ለእያንዳንዳችንም በፍርድ ቀን ዋጋችን ይከፍለናል፣ ጽድቃችንንም ይከፍለናል። አንድ ሰው ብቻውን እያነባ ሲያለቅስና ሲያነባ ሰው ሳያየው እናት አባቱ ሳያዩት የልብ ጓደኞቹ ሳይመለከቱት እግዚአብሔር ያየዋል። አንድ ሰው ደግሞ በአንጻሩ ሌላ በደል ሲያደርግ፣ ሲዘርፍ፣ ሲሰርቅ፣ ሲያመነዝር ማንም ሳያየው በስውር በጨለማ ለብሶ በደል ሲሰራ እግዚአብሔር ያየዋል። እንግዲያውስ ክርስቲያኖች በስውር የምትመጸውቱ፣ በስውር የምትጸልዩ፣ በስውር የምታነቡ፣ የምትተክዙ፣ በስውር በእግዚአብሔር ፊት የምታለቅሱ ደስ ይበላችሁ፣ እግዚአብሔር ያይላችኋል ሐዘናችሁን። በአንጻሩ ደግሞ በስውር በደል የምንሰራ ክፉ ነገር የምናደርግ ሰዎች እግዚአብሔር ተንኮላችንን፣ እግዚአብሔር ኃጢአታችንን ያይብናል። ስለዚህ ልንጸጸትና ወደ እግዚአብሔር ልንመለስ ይገባል። እግዚአብሔር ሁሉን የሚያይ አምላክ ነው። ከልጅነታችን እስከ ሽምግልናችን ባለን እድሜ ሁሉ ያደረግነውን ታሪካችንን የሚያውቅ እግዚአብሔር ብቻ ነው። ያን ሁሉም ደግሞ ሊምርና ሊያድነን የሚችል እግዚአብሔር ብቻ ነው። አይኖቹ በምድር ሁሉ ያያሉ። ማንም ፍጡር በሁሉም ቦታ አይገኝም። ሰው የትም ቦታ በአንድ ጊዜ አይገኝም። ለምሳሌ እኔ አሁን ቤቴ ነው ያለሁት። ይህን ትምህርት ለእናንተ እያዘጋጀሁ ቤተ ክርስቲያን አይደለሁም፣ ወይም ደግሞ ገበያ ቦታ አይደለሁም። ይህም መልእክት የምትሰሙ መኪናችሁ ላይ ሆናችሁ ይሆናል። አሁን ቤታችሁ አይደላችሁም። ስራ ቦታ ከሆናችሁ ቤታችሁ አይደላችሁም። ቤታችሁ ከሆናችሁ ደግሞ ስራ ቦታ አይደላችሁም። እንኳን ሰው መላእክትም አንድ መልአክ በአንድ ጊዜ ሁሉም ቦታ ላይ አይገኝም። አንድ ቦታ ከተገኘ ሌላው ቦታ ላይ አይገኝም። ነገር ግን ፈጣኖች ስለሆኑ በተልእኮ ፈጥነው ይደርሳሉ። ፍጡር የሆነ በሁሉም ቦታ አይገኝም። ፈጣሪ ብቻ ነው ሁሉን በአንድ ጊዜ የሚያይ፣ ሁሉም በአንድ ጊዜ የሚቆጣጠር፣ ሁሉ በእጁ ሁሉ በደጁ የሆነ። ስለዚህ ሁሉን ቻይ ነው ያሉት አባቶቻችን ይህን ነው። ሁሉም በያዘ ነው ያሉት፣ ሁሉ በእጁ በሆነ። እስኪ እጃችን ላይ ያለውን አንድ ጊዜ ልንቆጣጠረው እንደምንችል ብንፈልግ ልንጨብጠው፣ ብንፈልግ ልንጥለው፣ ብንፈልግ ልናየው፣ ብንፈልግ ደግሞ ልንበትነው እንደምንችል እግዚአብሔርም እንደዚያ ነው። ፍጥረት ሁሉ በእጁ ላይ ነው ያለው። ምናልባት እኛ እንኳ መዳፋችንንም አንድ ጊዜ ሙሉ በሙሉ ለማየት ይከብደን ይሆናል ፍጡራን ስለሆን፣ እግዚአብሔር ግን ሁሉ በእጁ ነው፣ ሁሉ በደጁ ነው፣ ሁሉን ይቆጣጠራል። ስለዚህ አምላካችን ሁሉን ቻይ ነው። በየትም ቦታ ይረዳል። በእስር ቤት የሚያለቅሱትን እግዚአብሔር ያጽናናል። በጨለማ የሚያነቡትን እግዚአብሔር ያጽናናል። በባህር ውስጥ የወደቁትን እግዚአብሔር ያጽናናል። ጆሮው የትም ቦታ ትሰማለች፣ እጁ የትም ቦታ ትደርሳለች፣ ክንዱ የወደቀውን ሁሉ ታነሳለች። እግዚአብሔር በሁሉ ቦታ አለ። ሁሉን ቻይ ነው የተባለው ለዚህ ነው። እንዴት ደስ ይላል! ዮናስን ታስታውሱታላችሁ። በባህር ውስጥ ሆኖ ሲያለቅስ ድምጽ የማያስተላልፍ ፍጥረት ቢኖር ውሃ ነው። በባህር ውስጥ ሆኖ አንድ ሰው ቢጮህ አይሰማም። የእግዚአብሔር ጆሮ ሰማችሁ። የትም ቦታ ሆነን ብናነባ እግዚአብሔር ይሰማል። ዳንኤልን በአንበሳ ጉድጓድ ውስጥ ተጥሎ ሳለ የሰማው ምግቡን በዕንባቆም እጅ የላከለት እግዚአብሔር ነው። ስለዚህ እግዚአብሔር ሁሉንም የሚያደርግ በሁሉም ቦታ የሚሰራ የምህረት አምላክ ነው። ከዚህ ቀጥሎ ደግሞ ሌላውን ጥቅስ እናያለን። ይሄ ኤርምያስ 23 ቁጥር 24 ላይ ያለውን አሁን ያነበብኩላችሁ። ሁሉን ቻይ ሁሉን የያዘ ለሚለው ሌላው ደግሞ የአባቶቻችን ትምህርት መነሻ ጥቅስ ለኛስ ይላል መጽሐፍ፣ ለኛስ ነገር ሁሉ በእርሱ የሆነ እኛም ለእርሱ የሆን አንድ አምላክ አብ አለን። እንዴት ደስ ይላል!
ለኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆን አንድ አምላክ አብ አለን። ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆን አንድ ጌታ ኢየሱስ ክርስቶስ አለን። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ነገር ሁሉ በእርሱ የሆነ እኛም በእርሱ በኩል የሆን አንድ አምላክ አንድ ጌታ ኢየሱስ ክርስቶስ አለን የሚለውን በኋላ እናየዋለን። አሁን የመጀመሪያውን አንቀጽ ነው የምናየው፣ የመጀመሪያውን ሐረግ። ለኛስ ይላል ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆን አንድ አምላክ አብ አለን ይላል። ነገር ሁሉ የሚታየውም ነገር የማይታየውም ነገር ግዙፉም ረቂቁም መላእክትም ይሁኑ ሰዎችም ይሁኑ በባህር ያለውም ይሁን በሰማይ ያለውም ይሁን በየብስ ያለውም ይሁን የሚታየውም ይሁን የማይታየውም ይሁን በእርሱ የተፈጠረ በእርሱ የሆነ በእርሱ የተከናወነ በእርሱ የተያዘ በእርሱ የሚመራ በእርሱ ፈቃድ ስር ያለ በእርሱ እጅ የተያዘ ነገር ሁሉ በእርሱ የሆነ እኛም ለእርሱ የሆን እርሱ ልናመሰግን የተፈጠርን በስሙ ልንኖር የተፈጠርን በሱ ልንመገብ የተፈጠርን ሁሉን ያደረገ ሁሉንም የሚቆጣጠር ነገር ሁሉ በእርሱ የሆነ እኛም ለእርሱ የሆን አንድ አምላክ እግዚአብሔር አብ አለን አለ። አንድ አምላክ አብ አለን። በዚህ መሰረት ይህ ቃልም የሚያሳየው ጌታ ሁሉን ቻይነቱን ነው፣ የእግዚአብሔርን ሁሉን ቻይነት ነው። ምንድነው የሚለው? ነገር ሁሉ ከእርሱ የሆነ ነው የሚለው። ሁሉ ነገር በእርሱ ከእርሱ የተነሳ የሆነ የተፈጠረ የተከናወነ ነው። እኛም ለእርሱ የሆን አንድ አምላክ አብ አለን አሉ። በዚህ መሰረት ምን አሉ አባቶቻችን? ሁሉም በያዘ ሰማይና ምድርን የሚታየውንና የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን አሉ። ከዚህ ቀጥሎ ደግሞ ሌላ አንድ ጥቅስ እናያለን። ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ ይላል ኤፌሶን 4 ቁጥር 6። ይህም ሁሉን ቻይነቱን የሚያመለክት ነው። ከሁሉም በላይ የሚሆን ማለት ሁሉንም መምራት የሚችል ማለት ነው። ሁሉን ቻይ ማለት ነው። ከችግሮቻችን በላይ የሆነ ችግሮቻችን ሊፈታ የሚችል ኃያላን ከሚባሉት በላይ የሆነ ኃያላን ድል የሚመታ በሰማይም በምድርም ባሉት በላይ የሆነ ሁሉንም የፈጠረ ሁሉ የእጁ ስራ የሆነ ሁሉ በፈቃዱ የተከናወነ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚሰራ በየትኛውም ቦታ ላይ የሚሰራ የማይሰራበት የሌለ ከአቅሙ በላይ የሆነ ነገር የሌለ በመላእክትም ዘንድ የሚሰራ በሰዎችም ላይ የሚሰራ በአራዊትም ሕይወት ላይ የሚሰራ በእንስሳት ሕይወትም ላይ የሚሰራ በየብስ የሚሰራ በባህር የሚሰራ በሚታየው ፍጥረት የሚሰራ በማይታየው ፍጥረት የሚሰራ ባለው ነገር ሁሉ ላይ የሚሰራ በሁሉ የሚሰራ በሁሉም የሚኖር በሰማይም የሚኖር በምድርም የሚኖር በጥልቁ ውስጥ የሚኖር በየብስም የሚኖር በባህርም ውስጥ የሚኖር በሰዎች ልቦና የሚኖር በመላእክትም ልቦና የሚኖር በአርያም የሚኖር በምድርም የሚኖር በሚታየውም በማይታየውም ሕይወት የሚኖር ሰማይና ምድርን የመላ በሁሉም የሚኖር አንድ አምላክ አብ አለን፣ አንድ አምላክ የሁሉ አባት አለን ይላል። እንዴት ደስ ይላል! ይህን ነው የምናምነው። በአንድ ቦታ የተቀመጠ ጣዖት አናመልክም። ከቦታ ወደ ቦታ በራሱ መንቀሳቀስ የማይችል በሰው ትከሻ የሚራመድ ጣዖት አናመልክም። በሁሉም ቦታ የማይገኝ የትም ቦታ ተገኝቶ ሊረዳን የማይችል አምላክ አናመልክም። ሰውን የፈጠረ ሕይወትን የሰጠ እግዚአብሔር የሕይወት ጌታ ነው። በሁሉም ቦታ ይሰራል። እንግዳውስ አንዱን አምላክ ሕያውን ጌታ የምታምኑ ክርስቲያኖች ይህ ነው ተስፋችን። አምላካችን ከሁሉም በላይ የሚሆን አምላክ ነው። በሁሉም ላይ የሚሰራ ነው። ከኛ አቅም በላይ የሆነውን ሁሉ ሊያስወግድ የሚችል ነው። በሁሉም የሚገኝ አምላክ ነው። ባለንበት ቦታ ሁሉ በአሜሪካ ምንኖር፣ በኢትዮጵያ ምንኖር፣ በቤታችን እንሁን፣ በስራ ቦታችን እንሁን፣ ቤተ እግዚአብሔር እንሁን ወይም ጸሎት ቤታችን እንሁን፣ በየትም ቦታ የሚሰራ የሚሰማ የሚመልስ የሚያስተምር የሚያድን የሚምር የሁሉ አባት ነው እግዚአብሔር። የሁሉ አባት አንድ አምላክ እግዚአብሔር አብ አለ። እንግዳውስ እግዚአብሔር ይህን የመሰለ ጌታ ከሆነ ለምን ልቦናችን ይከፈላል? ይህን ልናምን ልናሳምን ልናስተምር ይገባል። ለልጆቻችንም ይህን ልናሳውቃቸው ይገባል። በይበልጥ በውጭ ዓለም ልጆች የወለድን ሁላችን ልጆቻችን እኛ አውቀን ልናሳውቅ ካልቻል
በእድገታቸው ውስጥ እኛ ጥሩ ሃይማኖት ኑሮን ለነሱም በረከታችን ልናሳትፋቸው ካልቻል በጣም ነው የሚጎዱት። የዓለም በጣም ከባድ ነው። ዛሬ ሰው ከሁሉ በላይ አድርጎ የሚያስበው ገንዘብን ነው። ከሁሉ በላይ አድርጎ የሚያስበው ስልጣንን ነው። ከሁሉ በላይ አድርጎ የሚያስበው ዕውቀቱን ነው። ይህ ሁሉ ግን ስህተት ነው። በቀላሉ ሁሉም የሚዛባ ነው። ስልጣንም ሳናስበው ከኛ ይወገዳል። ገንዘብም ባዕድ ነው። ራቁቱን ወደዚህ ዓለም ለመጣ ራቁቱን ወደ መሬት ለሚመለስ ሰው ገንዘብ ከሁሉ በላይ ሊሆንበት አይገባም። ነገር ግን ሕይወትን ሰጥቶ የፈጠረው እግዚአብሔርና ሕይወትን ሰጥቶ ያከበረው እግዚአብሔር ከሁሉ በላይ ሊሆንለትም ይገባል። ስለዚህ ይህን ሕያው አምላክ እንድናመልክ ሰለስቱ ምዕት አስተማሩ። ይህን ትምህርት ልከልስላችሁ እስኪ። ሁሉን የያዘ ሰማይና ምድርን የሚታየውና የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን የሚል ነው ዛሬ የተማርነው ትምህርት። በዚህ መሰረት እግዚአብሔር ሁሉን የያዘ አምላክ እንደሆነ፣ ያም ማለት ሁሉን የያዘ ማለት ሁሉን ቻይ፣ ሁሉን ፈጣሪ፣ ሁሉን መጋቢ ማለት እንደሆነ አይተናል። ለዚህም ጥቅሶችን አይተናል። ሁሉን በያዘ ለሚለው ሁሉን ቻይ ፈጣሪ በሚለው ስር ጥቅሶችን አይተናል። ሰማይና ምድርን የማይታየውና የሚታየውን በፈጠረ የሚለውንም አይተናል። ሰማይና ምድር የሚለው ሰማይ መላእክትንም በሰማይ ያሉትን ሁሉ እንደሚወክል፣ ምድርም ሰዎችንና በምድር ያሉትን ፍጥረቶች ሁሉ እንደሚወክል አይተናል። የሚታይና የማይታይ ፍጥረት እንዳለ፣ የማይታየው ረቂቅ በመሆኑ በተፈጥሮ የሚታየው ደግሞ ግዙፍ በመሆኑ እንደምናየው አይተናል። ይህን ሁሉ ግን የፈጠረ አንድ አምላክ እግዚአብሔር እንደሆነ አይተናል። ሁሉን ቻይ እንደሆነም ሕያው አምላክ እንደሆነ አይተናል። በዚህ አምላክ እንደምናምን ተምረናል። ስለዚህ በዚህ አንቀጽ ላይ ሊሰመርባቸውና ልናውቃቸው የሚገባ ዋና ዋና ነገሮች እግዚአብሔር አንድ አምላክ መሆኑን፣ ሁሉን የፈጠረ መሆኑን፣ ሁሉን ቻይ፣ በሁሉም ቦታ የሚገኝ፣ በሁሉም ቦታ የሚያግዝ፣ በሁሉም ቦታ የሚያድን አምላክ መሆኑን ተምረናል። ይህን የተልእኮ ትምህርት የምትከታተሉ ክርስቲያኖች ሁላችሁ ከዚህ ቀጥሎ አንድ ለንባብ የተዘጋጀን ጽሑፍ እንድታነቡ ጋብዛችኋለሁ። ሰማይና ምድርን የሚታየውና የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን የሚለው ይህ አንቀጽ እንዳለቀ እግዚአብሔር አብ ማን ነው በሚል ርዕስ ቃለ ጽድቅ መጽሐፍ ላይ ከገጽ 25 እስከ ገጽ 33 እንድታነቡና በበለጠ ስለ እግዚአብሔር አብ ግልጽ የሆነ ግንዛቤ እንዲኖራችሁ አሳስባችኋለሁ። የበረከት አምላክ እግዚአብሔር ከሁላችን ጋር ይሁን። ስላስተማረን ስለመከረን እግዚአብሔር ይመስገን። አሁን የክለሳ ጥያቄዎችን እዚህ ላይ አደርግላችኋለሁ። ሁላችሁም ልባችሁን ሰብስባችሁ የተማራችሁትን ለማስታወስ ይህን የክለሳ ጥያቄ በወረቀታችሁ ላይ ከጻፋችሁ በኋላ በአጭር መልስ ጽፋችሁ ለኔ ትመልሱልኛላችሁ። ይህ የክለሳ ጥያቄ ባለፈው ሲዲ ላይ ለተማርነው ትምህርትና አሁን ደግሞ ዛሬ ለተማርነው ለትምህርት 1 እና ለትምህርት 2 የተዘጋጀ የክለሳ ጥያቄ ነው። የክለሳ ጥያቄውን ስትመልሱልኝ አንደኛ ሙሉ ስማችሁን ጻፉበት፣ ሁለተኛ ቀን ጻፉበት። ከዚያ በኋላ የረቡዕ ተማሪዎች ከሆናችሁ የረቡዕ ተማሪ፣ የቅዳሜ ተማሪ ከሆናችሁ የቅዳሜ ተማሪ፣ በተልእኮ በርቀት የምትማሩ ተማሪዎች ከሆናችሁ ደግሞ የተልእኮ ተማሪ የሚል ጻፉበት። የክለሳ ጥያቄዎች ከትምህርት 1 ይወጡ። ለእያንዳንዱ ጥያቄ አጭር መልስ ይስጡ። ጥያቄ 1 ትምህርተ ክርስትና ማለት ምን ማለት ነው? ጥያቄ 2 የሐዋርያት ሥራ ምዕራፍ 10 እና ምዕራፍ 15 እንድታነቡ የቤት ሥራ ተሰጥቷችሁ ነበር። በዚያ መሰረት እንደሚታወቀው የሐዋርያት ሥራ ምዕራፍ 15 ስለ ሐዋርያት ጉባኤ የሚናገረው የመጽሐፍ ቅዱስ ክፍል ነው። እነዚህን ምዕራፎች ሲያነቡ ሐዋርያት እንደተሰበሰቡ የሚናገረው ተሰበሰቡ የሚል ቃል የሚገኘው ከሁለቱ ምዕራፎች በየትኛው ምዕራፍ ነው? በምዕራፍ 10 ነው ወይስ በምዕራፍ 15 ነው? ምዕራፉንና ቁጥሩን ይናገሩ። እዚሁ ጋር አያይዘው የኢየሩሳሌሙ ጉባኤ ዋና ምክንያት ምን ነበር? የጉባኤው 3 የውሳኔ ሐሳቦችስ ምን ነበሩ? እደግመዋለሁ። የሐዋርያት ጉባኤ ዋና ምክንያት ምን ነበር? የጉባኤው 3 ዋና የውሳኔ ሐሳቦችስ ምን ነበሩ? ጥያቄ 3
የኒቅያ ጉባኤ የት ተካሄደ? በስንት ዓመተ ምህረት ወይም መቼ ተካሄደ? ለምን ዓላማ በምን ምክንያት ተካሄደ? ደግመዋለሁ። የኒቅያ ጉባኤ የት ተካሄደ? መቼ ተካሄደ? መቼ ማለት ዓመተ ምህረቱን የሚጠይቅ ነው። ለምን ተካሄደ? ለምን ተካሄደ በሌላ አባባል በምን ምክንያት ተካሄደ ማለት ነው። ጥያቄ 4 የቁስጥንጥንያ ጉባኤ ዋና ዋና ምክንያቶች ስንት ነበሩ? ምን ምን ነበሩ? ውሳኔያቸውስ ከጸሎተ ሃይማኖት ውስጥ የቱ ነበር? ደግመዋለሁ። የቁስጥንጥንያ ጉባኤ ዋና ዋና ምክንያቶች ስንት ነበሩ? ምን ምን ነበሩ? ውሳኔያቸውስ በጸሎተ ሃይማኖት ውስጥ የቱ ነበረ? ከቻሉ ዓመተ ምህረቱንም ይጠቁሙ። አምስተኛ ጥያቄ በኤፌሶን ጉባኤ ስንት አባቶች ስንት ኤጲስቆጶሳት ተሰበሰቡ? ምክንያታቸውና ውሳኔያቸውስ ምን ነበር? የትምህርት አንድ ጥያቄዎች በዚህ ተጠናቀቁ። ዛሬ ከተማርነው ከትምህርት 2 የወጣ ጥያቄ የክለሳ ጥያቄዎች 2 እግዚአብሔር አብ በተራ ቁጥር 1 ላይ የተገለጸባቸው 3 ነገሮች ምን ምን ነበሩ? ማለትም ይህን ስንማር 3 ዋና ዋና ነገሮች እንደተማርን በዚህ አንቀጽ ውስጥ ጠቅሻለሁ። እነሱ እግዚአብሔር አብ የተገለጸባቸው 3 ዋና ዋና ነገሮች ናቸው። ምን ምን ነበሩ? ደግሞ አለው ጥያቄ አንድን እግዚአብሔር አብ በተራ ቁጥር 1 የተገለጠባቸው 3 ነገሮች ምን ምን ነበሩ? ገልጠው ይጻፏቸው። ጥያቄ 2 ኦሪት ዘፍጥረትን ባነበቡበት ሰዓት እግዚአብሔር አብ መፍጠር የጀመረው መቼ ነው? ፍጥረቱንስ ፈጥሮ የጨረሰው መቼ ነው? ደግሞ አለው ኦሪት ዘፍጥረትን ባነበቡት መሰረት እግዚአብሔር መፍጠር የጀመረው መቼ ነው? የጨረሰውስ መቼ ነው? ጥያቄ 3 የኒቅያ ጉባኤ የጸሎተ ሃይማኖት ውሳኔ ከጸሎተ ሃይማኖት ውስጥ የትኛው ነው ወይም ከየት እስከ የት ነው? ባለፈው ተምረናል፣ ዛሬም ተናግሬዋለሁ። ተጨማሪ የውሳኔ ሐሳብ ነበረ ወይ? 318 ሊቃውንት በኒቅያ ጉባኤ የወሰኑት ማለት ነው። ተጨማሪ የውሳኔ ሐሳብ ነበረ ወይ? ካለ ምን ነበር? ይህን ጥያቄ ለመመለስ ወደ ኋላ ከትምህርት አንድ ማስታወሻ ጽሑፋችሁን ብታዩት የበለጠ ግልጽ ይሆንላችኋል። የኒቅያ ደግሞ አለው ጥያቄ 3ን የኒቅያ ጉባኤ ውሳኔ ከጸሎተ ሃይማኖት ውስጥ የትኛው ነው? ተጨማሪ የውሳኔ ሐሳብ ነበርን? ካለስ ምን ነበር? አራተኛ የእግዚአብሔር አንድነት በምንድን ነው? ሶስትነቱስ በምንድን ነው? አምስተኛ እና የመጨረሻው ጥያቄ ለተልእኮ ተማሪዎች ነው። በይበልጥ ከቃለ ጽድቅ መጽሐፍ ባነበቡት መሰረት አብ እኛን ስለመውደዱ 8 ነጥቦች እዚያ ላይ ተጠቅሰዋል። እግዚአብሔር እኛን የወደደባቸውን 8 ነጥቦች በተራ ቁጥር ይጻፏቸው። ያስተማረን የመከረን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ዛሬም እንደባለፈው ይህን ሲዲ የተከታተላችሁ የሚቀጥለውን ትምህርት በሚቀጥለው ሲዲ እንድትከታተሉ ጋብዛችኋለሁ። ክብርና ምስጋና ለእግዚአብሔር ይሁን። አንድነት ነው
አብርሃም ለአምላክ ወገን ያደረገው አብርሃም ለአምላክ ወገን ያደረገው አንድ እምነት ነው፣ አንድ እምነት ነው፣ ጽኑ ሃይማኖት ነው። ለምግባረ ሰናይ መሰረት የሆነው ለምግባረ ሰናይ መሰረት የሆነው አንድ እምነት ነው፣ አንድ እምነት ነው፣ ጽኑ ሃይማኖት ነው። ሰለስቱ